ምርጥ ሊደመጥ የሚገባ የወቅታዊ መልእክት ይድረስ ለኢትዮጵያ አንድነት ቅጥር ጠባቂዎች፣ የኦሮሞ ፎቢያ ለተጠናወታችሁ ኢትዮጵያውያኖች፣ መብት ማለት ትርጉሙ ሳይገባችሁ የመብት ተሟጋቾች ነን ባዮች። ዝም ከማለት ደጃዝማችነት ይቀራል ያለው ማን ነበር? ለምን አልክትሉኝ ይሆን? ብትሉኝስ መብታችሁ እኮ ነው። የፈለጋችሁትን ማለት ትችላላችሁ። ነፍሳቸውን ይማርና በስራም ባይተረጉሙት አቶ መለስ ዜናዊ በአንድ ወቅት መለስ መላጣ ነው ማለት መብታችሁ ነው፣ መላጣይን ግን መንካት አትችሉም ነበር ያሉት። እኔም ለዚያ ነበር ለምን ብላችሁ ብትጠይቁኝ መብታችሁ ነው ያልኩት። እመኑኝ፣ እኔ እንደ አቶ መለስ ለአባባል አይደለም ከልቤ ነው። ታዲያ እንዲህ ስላችሁ እኔም ደግሞ እንደፈለኩ የመመለስ መብት እንዳለኝ ታዲያ መዘንጋት የለባችሁም። ለነገሩ አሁን አንተ ስለራስህ ታውቃለህ ከማለት ይልቅ እኔ አውቅልሃለሁ ማለት በበዛበት መብት የለህም ብትሉኝ አይገርመኝም። አይገርማችሁም? እንዲያው አብዲ ይባላልው ብላችሁ ብትተዋወቁት ቆሞ ያዋለዳችሁ ይመስል አይደለም እናት ያወጣችልህ ተስፋ ነበር ዛሬ ቀይረው ነው እንጂ ብሎ የሚከራከራችሁ ደረቅ ቢያጋጥማችሁ ምንድነው የምትሉት? እንዲያውማ በቃ በልስኪ ጎበዝ ያንተ ስም ለመጥራት አያመችምና የኔን ስም ተጠቀምበት የምልም ደፋር እኮ አይጠፋም። ምን አይጠፋም ብቻ አሁንማ እንዳሸን ፈልቷል እንጂ። ባለፈው ወር መጨረሻ ላይ የአልጀዚራ ኤጀስትሪም የተባለው ዓለም አቀፍ የቴሌቪዥን ጣቢያ አንድ የኦሮሞ ጋዜጠኛ፣ አንድ የፖለቲካ ተንታኝና የኦሮሞ ነጻነት ግንባር ተወካይን ጋብዞ እንዲያው ለተወሰነች ደቂቃ በኦሮሞ መብት ዙሪያ ከአልጀዚራ ጋዜጠኛ ፎሚ ኦኬና ባልደረቦቿ ጋር ትንሽ አወጉ። የፕሮግራሙ አዘጋጆችን ጨምሮ በዓለም ዙሪያ ያሉት የአልጀዚራ ታዳሚዎች በዚህ አጋጣሚ ስለ ኦሮሞ ሕዝብ ትንሽ ቢሆንም ለማወቅ እድል አገኙ ማለት እችላለሁ። ታዲያ ያቺ ትንሽ ደቂቃ ሰፍታ ዛሬ በአበሾች መንደር ትልቅ የመነጋገሪያ አጀንዳ ሆና ብቅ ማለቷ አገረመኝና እንዲያው እንደ መጫኛ ያሰፏት ወሬ ሲኤንኤን ደግሞ ቀንቶን ሌላ ትንሽ ደቂቃ ቢመርቀን እነዚህ አበሾች በተጠናከረ የዲያስፖራ ጦር ሊያጠቁን ሁሉ ይችላሉ ብያሰብኩኝ። እረ እንዲያው ከጎረቤት ቅናታም ያውጣን። እስኪ ወደ ተነሳውለት ነጥብ ሳልንደረደር በፊት አንድ ጥያቄ ልጠይቃችሁ። የኦሮሞ ሕዝብ ስለራሱ መብት መናገር አይችልም ብሎ ያላችሁ ማን ይሆን? እኛ ኦሮሞዎች ነን። እንደማንኛውም ሰው መብት አለን ብለን ለመብታችን ለመናገር ለመከራከር። እናንተም ማን ነው ፍቃድ ሰጪና ፍቃድ ከልካይ ያደረጋችሁ? አንድ ጊዜ ምን ሆነላችሁ መሰላችሁ? ልጅቷ በጣም የቅርብ ጓደኛዬና ብሎም የሥራ ባልደረባዬ ነች። ብዙን ጊዜ ልምድ ሆኖብኝ ኦሮምኛ ባታውቅም ጧት ስራ ስንገናኝ አካምቡልቴ ስላት በፈገግታ የታጀበ መልስ ትሰጠኛለች። ወደ ጎጃምኛ በሚያደላ ቅላጼ ናጉማ ቡሌ ስትለኝ አበሾች ሁሉ እንዳንቺ ቢሆኑ ላለኝ በልቤ። አንድ ቀን ባልጠበቅኩት አጋጣሚ ለረጅም ጊዜ የማውቃት ጓደኛዬ ልክ ድሮ በታላቅ ፊልም ላይ እንደምናየው የስፔስ 99ዋ ማያ ጨብልል ብላ ባንዴ የተቀየረችብኝና አውሬ ሆና ቁጭ አለች። ነገሩ ወዲህ ነው። ከሁለት ቀን በፊት አካም ጅርታን ያስተማርኩት አንድ አሜሪካዊ የሥራ ባልደረባችን ቡና በምንጠጣበት ካፌ ከልጅቷ ጋር ቁጭ ብለን አገኘንና ያው ሌዲስ ፈርስት እንደሚባል እሷን በተኮላተፈ አማርኛ እንዳምነሽ ካላት በኋላ ወደኔ ዞር ስል ከአንድ ቀን በፊት ያስተማርኩትን ኦሮምኛ አስታውሶ አካም ጅርታ አለኝ። ይሄን ነበር የሥራ ባልደረባዬና የቅርብ ጓደኛዬ ናት የምላችሁ ሴት የአውሬነትን ገጸ ባህሪ ተላብሳ ባንዴ ማያን ሆና የተቀመጠችው። አይኗ ቀልቶ የደም ስሯ ተገታትሮ ከንፈሯ እየተንቀጠቀጠ ምን አለበት ዘረኝነትን ባታስተምረው አለችኝ። ስታንባርቅብኝ ደንግጬ ያየዋት። እሷም በአማርኛ እንዳምነሽ ስላት ዘረኝነት ያልሆነው እኔም በኦሮምኛ አካም ጅርታ ስለኝ ዘረኝነት የሆነበት ምክንያት ፈጽሞ ልገባኝ አልቻለም። ልብ በሉ፣ የራሴን የውልደት ቋንቋዬን ትቼ የሌላውን ሰው ቋንቋ እንዳስተምር የምገደድባት ኢትዮጵያን ነው ከዚች ልጅ ጋር አብሬ የምጋራው። በቡና ጠረጴዛ ዙሪያ ቋንቋዬን ሰው በማስተማሬ እንደ ዘረኛ ተፈርጄ የሌላውን ሰው ቋንቋ እንዳስተምር የምገደድበት አንድነት። በርግጥ ዛሬ ቁጭ ብዬ ሳስብ የሥራ ባልደረባዬ በሽታ የኦሮሞ ፎቢያ እንደሆነ የገባኝ ጀዋር መሐመድ በአልጀዚራ ላይ አባባሉን ከተጠቀመበት በኋላ ነበር። ዛሬም
ልክ እንደ ስራ ባልደረባይ ብዙዎች በኦሮሞፎቢያ የተጠቁ ግለሰቦችም ሆነ የፖለቲካ ድርጅቶች በሽታቸው ከቀን ወደ ቀን እየጠናባቸው ባለበት በአሁኑ ወቅት ለበሽታቸው መድኃኒት ሊያገኙለት አልቻሉም። እና ታዲያ እንዳልኳችሁ ከዚያች ትንሽ የአልጀዚራ ቃለ ምልልስ ውስጥ አንድ አረፍተ ነገር ተመዛ ወጣችና ዛሬ በኦሮሞፎቢያ በሚሰቃዩት የኢትዮጵያ አንድነት ቅጥር ጠባቂዎች ነን በሚሉት አዋቂዎች ልበል የመብት ተሟጋቾች ዋነኛ የሚዲያ አጀንዳ ሆና ብቅ አለች። ይሄውም የወጣት የፖለቲካ ተንታኝ ጀዋር መሐመድ ከኢትዮጵያዊነቱ በፊት ኦሮሞነቱን ማስቀደም ነበረ። አምናለሁ የአልጀዚራ ጋዜጠኛ ፎሚ ኦኬ ያችን ጥያቄ ጀዋርን ስትጠይቀው ፕሮግራሙን ይከታተሉት የነበሩት የኦሮሞፎቢያ ተጠቂዎች ለረጅም ጊዜ የሚያውቁት ጀዋር ከኢትዮጵያዊነቱ በፊት ኦሮሞነቱን ያስቀድማል ብለው አልጠበቁትም ነበር። እናም በቃ ያቺ ቃል ከጀዋር አፍ ስትወጣ ሰባቱም አይነት ቀለም ከፊታቸው ላይ ይታይ ጀመር። በኦሮሞ ሕዝብ ላይ በደል ሲፈጸም የኦሮሞ ተማሪዎች ከትምህርት ገበታቸው ላይ በገፍ ተይዘው ሲታሰሩ ከ25000 እስከ 35 በላይ የኦሮሞ ተወላጆች በኢትዮጵያ እስር ቤት ውስጥ እየተሰቃዩ ባሉበት ከኦሮሞ እስረኛ ብዛት የተነሳ የኢትዮጵያ እስር ቤት ቋንቋ ኦሮምኛ ነው ለመባል በበቃበት የኦሮሞ ልጅ በኢትዮጵያዊነቱ ሳይሆን በኦሮሞነቱ ብቻ ተለይቶ ለእስራት፣ ለግርፋት፣ ለስደት ብሎም ለመገደል በደረሰበት ሀገር ውስጥ አብረን እየኖርን ለራሳቸው 2 እና 3 እስረኛ ሌት ተቀን ከስቴት ዲፓርትመንትና ከዋይት ሃውስ ፊት ለፊት ቆመው ሻማ ሲለኩሱ የከረሙ ድንቄም የኢትዮጵያ አንድነት ቅጥር ጠባቂዎች እና የመብት ተሟጋቾች እንደ አሸም በፈላው ሚዲያና ድህረ ገጻቸው ላይ መቼ ይሁን ለኦሮሞ ሕዝብ ላይ እየደረሰ ያለውን በደል ያስተጋቡት? እና እኛም ከነሱ እኩል ያ የሚያወድሷት ኢትዮጵያዊነት እንድሰማን ምን ያደረጉት ነገር ነበር ነው? ወይስ ቋንቋችንን ትተን የነሱን በመናገራችን፣ ባህላችንን ትተን የነሱን በመውረሳችን፣ ታሪካችንን ትተን የነሱን በመተረካችን? ኢትዮጵያዊነትን ወደንና ፈቅደን ከራሳችን ይልቅ የነሱን አስበልጠን አሜን ብለን የተቀበልን መሰላቸው? እረ አይደለም። እኔ የምለው ለምን ይሁን የኦሮሞ ነገር ሲነሳ የሚያንጨረጭራቸው? ለራሳችን መብት በተናገርን ከእነሱ ምን ያጎደልንባቸው ነገር አለ? ለምን ይሁን ባህላችን፣ ቋንቋችን ብለን በማለታችን የነሱ ጭንቅላት የሚያብጠው? ታዲያ እኮ ጀዋር ኢትዮጵያዊነትን ተገድጄ ነው ማለቱ ይሄው እናንተ ያደረጋችሁት እንዳለ ማለት እኮ ነው። ልዩነቱ አባቶቻችሁ በነፍጥ እናንተ በሚዲያ ሆነ እንጂ ምንም ልዩነት የላችሁም። በጣም የገረመኝ የኦሮሞ ሕዝብ ድምጽ በአልጀዚራ ላይ ሲደመጥ በርግጥ የዚህ ሕዝብ ጥያቄ ተገቢ ነው ብለው እውቅናን ከመስጠት ይልቅ ሁኔታውን ከኢትዮጵያና ከግብጽ ወቅታዊ ግጭት ጋር አገጣጥመው አልጀዚራ እንዲህ አይነቱን የጥላቻ ካርድ የመዘዘው ሆን ብሎ ኢትዮጵያን ለመበታተን ነው ሲሉ ገና ድሮ በእኔ አውቅልሃለሁ ባይነት ራሳቸው ስለበታተኗት ኢትዮጵያ ዛሬ በአልጀዚራ ሲያሳብቁ መስማቴ ከልብ ያሳቀኝ። ለዚያ ኢትዮጵያ አንድነት እየተሟገታችሁላት የሌላውን መብት ተጋፍታችሁ ራስህን ትተህ በእኔን ሁን ባይነት ከድሮው በበለጠ የአንድነት ዘብ የቆማችሁላትን እምዬ ኢትዮጵያን ለከፋ ጥላቻና ብሎም ለመለያየት የዳረጋችኋት እናንተ መሆናችሁን ማን በነገራችሁ? በጣም የገረመኝ ነገር ቢኖር ገና ለገና የኦሮሞ ሕዝብ ድምጽ በአልጀዚራ ላይ ተሰማና ዘብ የቆማችሁላት አንድነት በ11 ቦታ የተከፋፈለችባችሁ ይመስል የድረሱልን ጥሪ ማስተጋባት መጀመራችሁ ነው። ገና ቃለ መጠየቁ ሳያልቅና እነ ጀዋርም ከአልጀዚራ ስቱዲዮ ሳይወጡ በሶሻል ሚዲያ በትዊተር፣ በፌስቡክ እና በሌሎችም በኦሮሞፎቢያ የተለከፉት ጥላቻቸውን ማንጸባረቁን ተያያዙት። ሌሊቱን በሙሉ የዲሲ ያበሻ ታክሲ ሹፌሮች ሲዶልቱ አደሩና በነጋታው የአልጀዚራ ቴሌቪዥን አዘጋጆች የኦሮሞን በደል በመዘገባቸው የኢትዮጵያን ሕዝብ በድለዋልና ይቅርታ መጠየቅ አለባቸው ሲሉ ፒቲሽን ለማስፈረም በክፉ በሽታ እንደተለከፈች ውሻ መሯሯጥ ጀመሩ። የዲሲ ታክሲ ነጂዎች የሀገራቸው ድንበር የተነካባቸው ይመስል ስራቸውን ትተው በቴሌኮንፈረንስ ተጨናነቁ። ሀገሪቷ በባህር ጦር የተወረረች ይመስል ደፋ ቀና ማለት ጀመሩ። እንዲያውም በጣም ያሳቀኝ ጋዜጠኞቻችን በወያኔ መንግስት ታሰሩብን ብለው ለንደነ እስክንድር ነጋ፣ ሪዮት አለሙ፣ አንዱ ዓለም ዳርጌና ሌሎችም በየቀኑ ሰላማዊ ሰልፍ ወጥተው የሰሚ ያለ ብለው ሲጮው የከረሙ የመብት ተሟጋቾች ዛሬ ስለ ኦሮሞ ጉዳይ በመዘገቧ የፕሮግራሙ አዘጋጅ ናይጄሪያዊቷ ፎሚ ኦኬና
የሥራ ባልደረባዋ መታሰር አለባቸው ሲሉ እነዚህ ሰዎች በእርግጥ አሜሪካን ሀገር ገብተው አልቀው ይሁን አልኩኝ። እስኪ ረየዳኛ ያለ እስኪ እውነት የገባችሁ ሰዎች ፍረዱኝ። አንዲት ጋዜጠኛ የአንድን ህዝብ የተደበቀ ታሪክን በመዘገቧ እንዲያው ሊያስመሰግናት ይገባል እንጂ መታሰር አለባት ሲባል ምን የሚሉት ፈልጥ ነው? እውነት እነዚህ ሰዎች መብት ማለት ምን እንደሆነ ገብቷቸዋል? እርግጥ ነው ከዘመነ መሳፍንት እስከ ዘመነ መዳፍንት ሲወርድ ሲዋረድ የመጣው የኦሮሞን ህዝብ ድምጽ ለዘመናት አፍነው ያኖሩት ቋንቋውን በቋንቋቸው ባህሉን በባህላቸው ታሪኩን በታሪካቸው ለውጠው በገዛ መሬቱ ላይ እንደ ሁለተኛ ዜጋ ተቆጥሮ እንዲኖር ያደረጉት ማን ሆኑና ዛሬ ድምጹ እንዲሰማ ይፈልጋሉ? ስለዚህ ጋዜጠኛዋ መታሰር አለባት ብሎ ያንስባቸዋል። ከዚያም በላይ ሊሉ ይችላሉ። በእርግጥ አንድ ያልገባቸው ነገር ቢኖር ዛሬ የኦሮሞን ጉዳይ ዘገበች ተብላ የምትኮነኗ ናይጄሪያዊቷ የአልጀዚራ ጋዜጠኛ ፎሚ ኦኬ በጁን ወር አጋማሽ ላይ የኦፕራይድ ድህረ ገጽ አዘጋጅና ጋዜጠኛ የኮሎምቢያው ዩኒቨርሲቲ ምሩቅ ወጣት መሐመድ አደሞ በአልጀዚራ ላይ ቀርቦ ስለ ኦሮሞ ታሪክ እስከተናገረበት ጊዜ ድረስ አንድም ስለ ኦሮሞ ህዝብም ሆነ ታሪክ የምታውቀው ነገር አልነበራትም። እንዲያው በዚህ አጋጣሚ ይህንን ወጣት ምሁር ጋዜጠኛ መሐመድ አደሞን የተደበቀውን የህዝባችንን በደልና የታሪክ ጠባሳ በዓለም አቀፍ ሚዲያ ላይ በማሰማት የመጀመሪያ ፈርቀዳጅ ወጣት ኦሮሞ በመሆን ትልቅ ባለውለታችን ነህ ልልህ እወዳለሁ። ዋቃ ከዚህ በበለጠ ዕውቀቱን ይስጥህ እድሜውንም ይጨምርልህ። እና ለምሁሩ ወጣት የፖለቲካ ተንታኝ ጀዋር መሐመድና ከወጣት እስከ ሽምግልና እድሜያቸውን ጊዜያቸውን ለኦሮሞ ህዝብ ነጻነት ሲሉ የሰውትን የኦነጉን ተወካይ ዶክተር ፍዶ ኤባን ከልብ ያመሰግናለሁ። ዛሬ ራሳቸውን እንደ ኢትዮጵያ አንድነት ቅጥር ጠባቂዎች በሚቆጥሩት ግለሰቦችም ሆነ ድርጅቶች ዘንድ ራሱን እንደ ኦሮሞ የሚገልጽና ለመብቱ የሚከራከር ኦሮሞ እንደ ኦነግ መታየት ከጀመረ ብዙ 10 ዓመታት ተቆጥሯል። በአንድ ወቅት እንደ ለውጥ አሪያ ሲመለከቱት የነበረውና ባዘጋጁት መድረክ ላይ ሊያጡት እንኳን የማይፈልጉት ጀዋር መሐመድንም ከኦነግነት ታርጋ ሊለጥፉለት ከአልጀዚራ ስቱዲዮ እንኳን እስኪወጣ እድል አልሰጡትም። ሲሾሙም እንደዚያ ሲሽሩም ቆም ብለው አያስቡም። ለመሆኑ ከነሱ ጋር የነሱ ማሊያ ለብሶ በጠላት የ18 ክልል ውስጥ ገብቶ ሲያጠቃላቸው እንዴት ነው ጀዋርን ከሌላ ክለብ ገዝተው ያመጡት የራሳቸው ተጫዋች መስሏቸው ነበርን? ከኢትዮጵያዊነቱ በፊት ኦሮሞነቱን ሲያስቀድም እንደከሰረ አረብ ለብቻቸው ማጉረምረም የጀመሩት ዛሬ ማገላበጥ የጀመሩትን የድሮ ቪዲዮዎቹን በእውነት ከዚህ ቀደም አላዩትም ነበር? በቃ ለብዙ የጠበቁት ጀዋር የፖለቲካቸው አንበልን ከልባቸው አውጥተው ጣሉት። ታዲያ ኦሮሞነቱን የሚያስቀድም ኢትዮጵያዊ ምን ልፈይዳቸው? ያኔ ልክ ልጅቷ የስፔስ 99ኗ ማያን የሆነችብኝን ያህል ጀዋርም ያቺ አረፍተ ነገር ካፉ ከወጣች በኋላ ጭብልል ብሎ ተቀየረባቸው። እናም የሚናከስ አውሬ ገንጣይ መስሎ ታያቸው። በቃ የሱ ኦሮሞነቱን ከኢትዮጵያዊነቱ ማስቀደም ትልቅ የራስ ህመም ሆነባቸውና አዋቂና ውቃቢያቸውን ሁሉ በየሚዲያቸው ላይ እየጋበዙ ማናዘዙን ተያያዙት። ደብተራቸው ሁሉ እጁ እስኪቃጠልና የኮምፒውተሩ ኪቦርድ መንካት እስኪያቅተው ድረስ በድህረ ገጹ ላይ ስለ ጀዋር መጻፍ ጀመረ። ከዚህ በፊት ስለ ኦሮሞ ያወራባቸውን የዩቲዩብ ቪዲዮዎቹን ሁሉ ጎልጉሎ ማውጣት ጀመሩ። በርግጥ ጀዋርን ባያውቁት እንጂ ድሮ የምናውቀው ጀዋር ለኛ ዛሬም ያው ነው። ጀዋርን ማወቅ የተሳናቸው እነሱ እንጂ ለኛ ሁሌም ጀዋር አንድ ነው። ከኦሮሞነቱ ምንም የማያስቀድም ቆራጥ ወጣት የፖለቲካ ተንታኝ ጀዋርን ያስከበረው ዕውቀቱ እንጂ እነሱ እንዳልሆኑ ልባቸው ያውቃል። እናም ሁኔታው የራስ ህመም ሆነባቸውና በቀላሉ ሊያልፉት የሚችሉት ጉዳይ ባለመሆኑ እንቅልፍ ነሳቸው። እውነቴን ነው። ብዙዎች ከዚያን ሰዓት ጀምረው በቂ እንቅልፍ አልተኙም ብላችሁ ያጋነንኩ አይምሰላችሁ። አብሬ ውዬ አብሬ ስለማመሽ ነው የማየውንና የሰማሁትን እምነግራችሁ። ሁኔታውን ከሚዲያና ከድህረ ገጽ ከምትሰሙ ይልቅ ዲሲ አካባቢ የምትኖሩ ሰዎች ምን እያወራው እንደሆነ በደንብ ይገባችኋል። የኢትዮጵያውያን ምግብ ቤት፣ የሸቀጥ መደብሮች፣ የሃይማኖት ደብራት መወያያ አጀንዳ አያም ኦሮሞ ፈርስት የምትለዋ የጀዋር መሐመድ አባባል ከሆነች ከረመች።
እኔም በወቅቱ ቁጭ ብዬ ከስራ ቦታዬ አልጀዚራን እየተከታተልኩ የነበርኩ ቢሆንም እንደ ትልቅ ነገር ያላየሁትን አረፍተ ነገር እንዲገዝባና እንደ መጫኛ ተለጥጣ ከድረ ገጽ መንደር አልፋ እስከ ቤተክርስቲያናት ዘልቃ የመወያያ አጀንዳ ሆና ስሰማት ቆም አልኩኝና አስቤ የማላቀውን ጥያቄ ራሴን ጠየቅኩኝ። ሄሎ አብዲ፣ መጀመሪያ ኢትዮጵያዊ ነህ ወይስ ኦሮሞ ነህ አልኩኝ። እስኪ ራሴን ስለጠየቅኩት ጥያቄ አትጨነቁ። ነገር ግን ይሄንን ጉዳይ እንዲያው ሳናጣመውና ታሪክን አግብጠን በባዶ ኢትዮጵያዊነት ከምንኮፈስ በቀና አመለካከት እንዲያስፍተን እንመልከተው። ጀዋር መሐመድን ለዛሬ አንድ ኤርትራዊ ዜጋ ሀጎስ ተክላይ እንበለውና ወቅቱን ደግሞ ትንሽ እንዲያው የኤርትራ ሕዝብ ነጻነታቸውን ሳይጎናጸፉ በፊት ወራትን እናስቀድም። እናም የአልጀዚራዋ ጋዜጠኛ ፎሚ ኦኬ ልክ ጀዋርን እንደጠየቀችው ሀጎስ ተክላይን ሀጎስ መጀመሪያ ኢትዮጵያዊ ነህ ወይስ ኤርትራዊ ነህ ብላ ጠየቀችው እንበል። ሀጎስም ልክ እንደ ጀዋር ንፋስ ሳያስገባ መጀመሪያ ኤርትራዊ ነኝ፣ ኢትዮጵያዊነትን በግድ ነው የተቀበልኩት ይላታል። አሁን እንግዲህ ይሄንን ጉዳይ ሀጎስ ከኢትዮጵያዊነቱ ኤርትራዊነቱን በማስቀደሙ የተበሳጩት የአዳሜን ጩኸት ጋር አያይዘን ሁኔታውን ከኤርትራ ነጻነት በኋላ እንመልከተው። ይህ ማለት ያኔ ሀጎስ ይሄንን ጥያቄ ሲጠየቅ ኢትዮጵያዊ ነበር፣ ዛሬ ግን አይደለም። ነገር ግን ያኔም ኤርትራዊ ነው፣ ዛሬም ኤርትራዊ ነው። ሀጎስ ከፈቀደ በራሱ ፍላጎት ፈቅዶ ኢትዮጵያዊ መሆን ይችላል። እንደዚያ ከሆነ ጀዋርም ከኢትዮጵያዊነቱ በፊት ኦሮሞነቱን ማስቀደሙ ታሪክ የሚደግፈው እውነታ ነው ማለት ነው። አይደለም እኔ ከኦሮሞነቴ በፊት ኢትዮጵያዊነቴን ነው ማስቀደመው የሚል ካለ መብቱ ነው። የኛም መብት ግን መጋፋት አይችልም። ነገር ግን የእኔን መጀመሪያ ኦሮሞ መሆን ቅር የምላቸው ሰዎች ካሉ እውነቴን ነው፣ ምንም ልረዳቸው አልችልም። ምክንያቱም ለኢትዮጵያዊነት ኦሮሞነት አስተዋጽኦ ካላደረገ በስተቀር ኢትዮጵያዊነት ለኦሮሞነት ያደረገው ነገር ስለማይታየኝ ነው። ብዙውን ጊዜ እውነትን መዋጥ ይከብዳል አውቃለሁ። ያለ ምንም ማወራረጃ ለወርድ የሚችል ውሸት ብቻ ነው። ለዚያ ነው ዛሬ የኛን እውነት መቀበል የተቸገራችሁት። ከናንተ እኩል ያቺ ኢትዮጵያዊነት የምትሰማን ቢሆን ኖሮ እናንተ ዋሽንግተን ዲሲ ላይ የኢትዮጵያን ሳከር ቶርናመንት ሲኖራችሁ እኛ ደግሞ ርቀን ሚኒሶታ ላይ የኦሮሞ ሳከር ቶርናመንት ባላዘጋጀን ነበር። በእውነት እናንተ የምትሏትን ኢትዮጵያዊነት ቢሰማን ኖሮ እናንተ የኢትዮጵያ ኮሚኒቲ ሲኖራችሁ እኛ ደግሞ ሌላ የኦሮሞ ኮሚኒቲ ባልኖረን ነበር። ይሄ ማለት እውነትን መቀበል አቅቷችሁ ተቸገራችሁ እንጂ የየቅል መሄድ ከጀመርን በርግጥ 2 አስርት ዓመታት ተቆጥሯል። ለዚያ ነበር እውነትን መቀበል ይቸግራል ያልኳችሁ። የኦሮሞን ሕዝብ ጥያቄ ወደ ጎሳ ፖለቲካ ከመፈረጃችሁ በፊት ዜግነት ወይም ናሽናሊቲ እና ዘር ወይም ኤትኒክ የሚባሉትን ነገሮች በውል ለይታችሁ ማወቅ ይኖርባችኋል። ዜግነት የምንለው የተቀዳው ከዘር እንጂ ዘር ከዜግነት አልተቀዳም። መሬት የሚሸጥ የሚለወጥ፣ ዜግነትም ከመሬት ስፋትና ጥበት ጋር የሚሰፋና የሚጠብ ነገር ነው። በርግጥ ታሪክ ለማቅበጥ ካልተፈለገ በስተቀር ይሄ ይጠፋችኋል ብዬ አላስብም። ዛሬ እኛና እናንተን ኢትዮጵያዊነት ሊያጣላን አይገባንም። እኛም ብንሆን በእውነት አያት ቅድመ አያቶቻችን ፈልገውና ፈቅደው ኢትዮጵያዊነትን በፍቅር እንደተቀበሉት ቢነግሩን ኖሮ ከናንተ ጋር ለዛሬ እንካ ሰላንታ ግጭት ባልተገባበዝን ነበር። ነገር ግን ጀዋር እንዳለው ተገደው ወይም በሱ አባባል ኢምፖዝ ተደርገው እንጂ ፈልገውና ፈቅደው አልነበረም። ቢሆንማ ኖሮ እንደ ሕዝብ ብዛታችን ልክ አባቶቻችን ሰባብረው የናንተን ቋንቋ እንደለመዱት ሁሉ እናንተም ሰባብራችሁም ቢሆን እንደኛው ስም ተሰይሞላችሁ እየተሰደባችሁ በግድ ኦሮምኛም በለመዳችሁ ነበር። እስኪ እንዲያው ስታስቡት ቅድመ አያቶቻችን ፈቅደውና ፈልገው ኢትዮጵያዊነትን ተቀብለው በሕዝብ ብዛት ቀዳሚ ሆነው እያሉ የናንተን ቋንቋ ለብሔራዊ ቋንቋ የሚመርጡት እናንተ ማን ስለሆናችሁ ነው? ወይስ አማርኛ ሰማያዊ ቋንቋ ይመስላችኋል? ያለፈው እንኳን ቢቀር በእኔና በእናንተ ዘመን ኢትዮጵያዊነትን ፈልገን ተስማምተን ተነጋግረንና ተመካክረን በጋራ ጥቅማችን ላይ የተመሰረተችዋን ድሮ አባቶቻችን ማንነታቸውን፣ ቋንቋቸውን፣ ባህላቸውና ታሪካቸውን፣ ሃይማኖታቸውን እንኳን ሳይቀር የተቀሙባት አሮጌዋ ኢትዮጵያን ትተን እኩልነት፣ አንድነት፣ መከባበር፣ ፍትህና ነጻነት የሰፈነባትን ኢትዮጵያ በጋራ እንድንመሰርት መቼውን ከልብ የሆነ ፍቃደኝነታችሁን ያሳያችሁን? እስኪ በእውነት የዚያች ሀገር አንድነት የሚያሳስባችሁ ከሆነ የኦሮሞ ሕዝብ ሲበደል ለምን ነበር ያልተሰማችሁ?
እስኪ የኦሮሞ ህዝብ ጥያቄ ተገቢ ነው ብላችሁ ከኦሮሞ ህዝብ ጎን የቆማችሁበትን ጊዜ አስታውሱኝ። እስኪ እውነት ለዚያች ሀገር አንድነት የምትጨነቁ ከሆነ የኦሮሞን ህዝብ ጥያቄ እንዴት ልንፈታው እንችላለን ብላችሁ የነደፋችሁት የፖለቲካ ፕሮግራም ካላችሁ አሳዩን። እውነቱ ግን ባዶ አንድነት እንዲሰማን ከመፈለጋችሁ በስተቀር አንድም ያደረጋችሁት ነገር አልነበረም፣ ለወደፊቱም የሚኖር አይመስለኝም። ታዲያ ዛሬ ከኢትዮጵያዊነታችን በፊት ኦሮሞነታችንን ብናስቀድም ምን ያንጨረጭራችኋል? ኦሮሞነታችንን ጧት ዋቃ ሲፈጥረን የቸረን ጸጋችን ነው። ፈልገን ወይም እንሁን ብለን ያመጣነው ነገር ስላልሆነ ልንፍቀው የማንችል ስጦታችን ነው። ልንተውም አንችልም። ኢትዮጵያ መሆን ግን ፍቃደኝነታችንን የሚጠይቅ ጉዳይ ነው። ለዜግነት ዛሬም አሜሪካዊ ነኝ። ዜግነት በወረቀት ሊገኝ የሚችል ነገር ነው። ዘር ግን ከዋቃ አንዴ ብቻ የሚሰጥ ነው። ፍቃደኛ ከሆነንና ሁኔታዎች ከተመቻቹ ኢትዮጵያዊ መሆን አይከፋም። ግን እንደራደርበታለን። ምን አይነቷ ኢትዮጵያ? በእናንተ አርክቴክቸርና መሐንዲስ ለእናንተ በተሰራችው ኢትዮጵያ ሳይሆን ለሁሉም እኩል የጋራ ልትሆን የምትችል አይነት ኢትዮጵያ። ታዲያ አሁንም ግልጽ ላድርገውና እንደራደርበታለን። ዛሬ በኦሮሞ መብት መከበር ውስጥ ምን እንደሚጎልባቸው ያልተረዳንላቸው ግለሰቦች ሆነ የፖለቲካ ድርጅቶች የጀዋር መሐመድ ከኢትዮጵያዊነቱ ኦሮሞነቱን ማስቀደም ከማስቆጣት አልፎ በድህረ ገጽና በሚዲያዎቻቸው ላይ እንደነ ኦባንግ ሞቶ ያሉትን ሌሎችንም የሰጡትን ቃለ መጠየቅ ሰምቼ ነበር። ይሄንን ነገር ለመጻፍ እኔም የተገደድኩት በኦሮምኛ ተምሮ እንዳደገ አንድ የኦሮሞ ወጣት አልፎም ለኦሮሞ የነጻነት ትግል ቅርበት እንዳለው ሰውና እንደ አንድ የሚዲያ ሰው ይሄንን ነገር ስጽፍ ድንገት የኦሮሞ ወጣት ያለበትን ነገር እና አቋሙን ትንሽ ብትረዱ ብዬ ነው። ብዙዎች ዛሬ በየሶሻል ሚዲያ ላይ የጀዋርን አባባል በመቃወም በመጣጥፍ እንቅልፍ አጥተው ማደራቸውን ሳይ ወይ አለመተዋወቅ አልኩኝ። በእርግጥም በአንድ ዜግነት የምንጠራ የሁለት ዓለም ሰዎች ነን። ያልተረዳችሁት ነገር ቢኖር የኢትዮጵያን አንድነት ለማስከበር የምትችሉት በቡራ ከረዩ፣ በጽሁፍ ብዛት፣ በስድብ፣ በቀረርቶ፣ በድህረ ገጽ ጋጋታ፣ በቃለ መጠየቅና ቢትሽም በማስፈረም አይደለም። እንደዚያ ቢሆንማ ኖሮ ኤርትራ ወደ ኢትዮጵያ የተመለሰችው ነጻነቷን በተጎናጸፈችበት ማግስት ነበር። በእርግጥ ለናንተ አማራነታችሁን አስከትላችሁ ኢትዮጵያዊነታችሁን ብታስቀድሙ በኢትዮጵያ ጥላ ስር የሚጎልባችሁ ምንም ነገር የለም። እኛ ግን እናንተ በምትሰብኩን የውሸት አንድነትና የተዋልደን ተጋብተናል ታሪካችሁ ውስጥ እናንተን እያኗኗርን ሃይማኖታችሁን ተቀብለን ባህላችሁን ቋንቋችሁንና ታሪካችሁን ስንጠብቅላችሁ የራሳችንን ሃይማኖት፣ ባህል፣ ታሪክና ቋንቋ ከማጣት አልፈን በስመ ክርስትና ስማችንን እንኳን ወደ እናንተ ስም እንድንቀይር ስንገደድ የኖርንበት በጣም የቅርብ ጊዜ ትዝታ ነው። ዛሬ ግን ያ ሁሉ ያበቃለት ጉዳይ ነው። አባቶቻችን ሲኖሩባት በነበረችዋ አሮጌ ኢትዮጵያ ውስጥ አብረን ለመኖር አንገደድም። አብረን ለመኖር ካስፈለገን የኛ ፍቃደኝነት ያስፈልጋችኋል። እናም የኦሮሞን ህዝብ ሳትረዱ በህልም ፈረስ ከምትጋልቡ አንዴ ቆም በሉና ዛሬ ያለችዋ ኢትዮጵያ ከትናንትናዋ ኢትዮጵያ በምን ትለያለች ብላችሁ አስቡ። በተለይ የኦሮሞ ልጅ ከምን ጊዜውም በበለጠ ስለማንነቱ የነቃበት ብሎም የተደራጀበት ጊዜ እንጂ የናንተን የውሸት ተዋልደን ተጋብተናል አንድነት ድቤ ተደፍኖ ግራ የሚጋባበት ወቅት ላይ አለመሆኑን እንድታውቁልን እንፈልጋለን። አንድነት ካስፈለገ ከኛ ገፍቶ መምጣት አለበት እንጂ የናንተን ስብከት አያሻንም። ከኢትዮጵያዊነታችን በፊትም ኦሮሞነታችንን ለማስቀደም የናንተን ፍቃድ አያስፈልገንም። ለዛሬ ግን ስለያችሁ ጀዋር ያለውን አባባል ልድገመውና ከኢትዮጵያዊነቴ በፊት የማስቀድመው ኦሮሞነቴን ነው። ይህ ለናንተ መራራ እውነት እንደሆነ ይገባኛል። በመጨረሻም የዓለም አቀፍ የኦሮሞ ወጣቶች ማህበር ፕሬዝዳንት አያንቱ ጥቤሶ አንድ በጻፈችው ጽሑፏ ላይ የተጠቀመችውን አባባል ትቼላችሁ ጽሑፌን በዚሁ እቋጫለሁ። አሁን እንዲህ ነበር ያለችው። ዛሬ የኦሮሞ ወጣት የኦሮሞ ሽማግሌና አሮጊት አንድ የሚያደርጋቸው ነገር ቢኖር ከምን ጊዜውም በበለጠ የራሳቸውን እድል በራሳቸው ለመወሰን ያላቸው ፍላጎትና ጥማት ነው። ቸሪግ ጠመን አብዲ ፊጤ ነኝ ከዋሽንግተን ዲሲ።
hayyee dhaggeeffattoota keenya dhaamsa obboleessi keenya nu dabarse kan abdii fixee nu dabarse kanarraa akka waan hedduu baranne nuuf galaa. Oromiyaa Daily News dhaggeeffachuu keessaniif galatoomaa. Like, share, subscribe gochuun dagatinaa. Galatoomaa haga sagantaa biraatti.